ጤና ይስጥልኝ። ይህ ኢትዮፋይን ነው። ዛሬ ስለ አካውንቲንግ ምንነት፣ ስለ አካውንቲንግ አስፈላጊነት፣ ብራንችስ ኦፍ አካውንቲንግ፣ አካውንቲንግ ኢንፎርሜሽን ዩዘርስ እነማን ናቸው የሚለውን ዲስከስ እናደርጋለን። አካውንቲንግ ምንድን ነው? ዋት ኢዝ አካውንቲንግ? አካውንቲንግ ኢዝ ዘ ፕሮሰስ ኦፍ recording, summarizing, analyzing and reporting financial transactions of a business into meaningful format. አካውንቲንግ ስንል ሁል ጊዜ የምናወራው በቢዝነስ ውስጥ ወይም በድርጅት ውስጥ ስለሚከናወን ፋይናንሻል ትራንዛክሽን ወይም የሂሳብ እንቅስቃሴ ነው ማለት ነው። ምንም አይነት ፋይናንሻል ትራንዛክሽን፣ ፋይናንሻል ኢንፎርሜሽን ወይም ፋይናንሻል ዳታ ከሌለ አካውንቲንግ አይኖርም ማለት ነው። ነገር ግን በየትኛውም ድርጅት ወይም ቢዝነስ ውስጥ ግዢ ፐርቼዝ ይከናወናል፣ ፍያዎች ፔመንትስ ይኖራሉ፣ ሴልስ ሽያጭ ይከናወናል፣ ኤሎት ኦፍ ፋይናንሻል ትራንዛክሽንስ በየቀኑ ይኖራሉ። እነዚህን ፋይናንሻል ትራንዛክሽንስ ወይም ደግሞ የሂሳብ እንቅስቃሴዎች፣ ግብይቶች ትርጉም ባለው ሚኒንግፉል በሆነ ፎርማት ሪከርድ መመዝገብ፣ ሰመራይዝ ማጠቃለል ማደራጀት፣ አናላይዝ ኤንድ ሪፖርት ማድረግ አካውንቲንግ ተብሎ ይጠራል። አካውንቲንግ አንድ ጊዜ ተሰርቶ የሚጠናቀቅ ወይም የሚቆም ስራ ሳይሆን ፕሮሰስ ወይም ሳይክል ነው። ይህ ፕሮሰስ ወይም ሳይክል ቢዝነሱ ወይም ድርጅቱ በስራ ላይ እስካለ ድረስ፣ በስራ ላይ እስከቀጠለ ድረስ ይኖራል ማለት ነው። ስለ አካውንቲንግ ፕሮሰስ ወይም ሳይክል ከአሁን በፊት የሰራሁት ቱቶሪያል አለ፣ እሱን ቪዲዮ መከታተል ትችላላችሁ። ስለዚህ አካውንቲንግ ፕሮሰስ ኦፍ ሪከርዲንግ፣ ሰመራይዚንግ፣ አናላይዚንግ ኤንድ ሪፖርቲንግ ነው ስንል ምን ማለት እንደሆነ እያንዳንዱ ሚኒንግፉል ፎርማትስ ብለን የምንጠራቸው ምን እንደሆኑ ዲስከስ እናደርጋለን፣ በዝርዝር ዲስከስ እናደርጋለን። አካውንቲንግ ሪከርዲንግ ነው ስንል የአንድን ቢዝነስ ወይም ድርጅት ኢንካም ገቢ፣ ኤክስፔንስ ወጪ፣ አሴት ሀብት እና ሊያቢሊቲ ዕዳ ስሩ ጆርናል ኤንድ ሌጀር መመዝገብ ትራክ ማድረግ ማለት። ሰመራይዚንግ ስንል ስሩ ጆርናል ኤንድ ሌጀር የመዘገብነውን ፋይናንሻል ትራንዛክሽን የሂሳብ እንቅስቃሴ የቢዝነሱን የሂሳብ መግለጫዎች ለማዘጋጀት በሚያስችል ሁኔታ ማጠቃለል ማለት ነው። ሪፖርቲንግ ስንል የቢዝነሱን የተጠቃለለ ፋይናንሻል ስቴትመንት የሂሳብ መግለጫ ማውጣት ማለት፣ የሂሳብ መግለጫዎችን ማዘጋጀት ማውጣት ማለት ነው። አናላይዚንግ ስንል አካውንቲንግ ኢንፎርሜሽን ተጠቅሞ የተለያዩ ሬሾ ትሬንድ አናሊሲሶችን መስራት ማለት ነው። የተለያዩ ትንተናዎችን ማድረግ ማለት፣ ለምሳሌ ትሬንድ አናሊሲስ ሊሆን ይችላል፣ ብሬክ ኢቭን አናሊሲስ ሊሆን ይችላል፣ ሬሾ አናሊሲስ ሊሆን ይችላል፣ ፕሮፊታቢሊቲውን፣ ሊኩዲቲውን፣ ሶልቨንሲውን አናላይዝ ማድረግ መተንተን ማለት። ለምሳሌ ብሬክ ኢቭን አናሊሲስ የምንለው ቶታል ረቨኒው ኢኳልስ ቶታል ኮስት የሚሆንበትን ሴልስ ፕራይስ ኤንድ ሴልስ ቮሊዩም መተንተን አናላይዚንግ እንለዋለን። ሚኒንግፉል ፎርማት ብለን የምንጠራው የመጀመሪያው ትርፍና ኪሳራ መግለጫ ወይም ደግሞ ኢንካም ስቴትመንት ተብሎ የሚጠራ ነው። ይህም ኦቨር ፔሪድ ኦፍ ታይም ኳርተርሊ በየሩብ ዓመቱ፣ ሰሚ አኑዋሊ በየግማሽ ዓመቱ፣ ይርሊ በየዓመቱ የቢዝነሱን ፐርፎርማንስ ፕሮፊታቢሊቲ ትርፍና ኪሳራ የሚያሳይ ፎርማት ወይም መግለጫ ነው። ስለዚህ ፕሮፊት ኤንድ ሎስ ስቴትመንት ወይም ኢንካም ስቴትመንት ብለን የምንጠራው ትራክ የሚያደርግልን ረቨኒው ኤንድ ኤክስፔንስ ነው ማለት ነው። ስለዚህ ፕሮፊት ኤንድ ሎስ ስቴትመንት ቢዝነሱ በአካውንቲንግ ፒሪየድ ውስጥ ያገኘውን ገቢ ኢንካም እና ቢዝነሱ ረቨኒውን ወይም ኢንካሙን ለማግኘት ያወጣውን ወጪ ኮስት ኤንድ ኤክስፔንስ ትራክ የሚያደርግ ነው ማለት ነው። ሁለተኛው የሀብትና ዕዳ መግለጫ ባላንስ ሺት ወይም ደግሞ ስቴትመንት ኦፍ ፋይናንሻል ፖዚሽን ብለን የምንጠራው ነው። ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት ብለን የምንጠራው አት ስፔሲፊክ ፖይንት ኦፍ ታይም ቢዝነሱ ያለውን አሴትስ ሀብት፣ ሊያቢሊቲስ ዕዳ፣ የቢዝነሱ ባለቤቶች መዋጮ ኢኩዊቲ ኮንትሪቢሽን የሚያሳይ መግለጫ ነው። ያም ማለት አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለው የአካውንቲንግ ኢኩዌሽን ኢንሹር የሚያደርግ ነው ማለት ነው። ሶስተኛው ሚኒንግፉል ፎርማት የጥሬ ገንዘብ ፍሰት መግለጫ ወይም ደግሞ ካሽ ፍሎ ስቴትመንት ብለን የምንጠራው ነው። ይህ የሚያሳየው የቢዝነሱን የጥሬ ገንዘብ ገቢና ወጪ ካሽ ኢንፍሎስ ኤንድ አውትፍሎስ ሙቭመንት ፍሮም ኦፐሬቲንግ ኢንቨስቲንግ ኤንድ ፋይናንሲንግ አክቲቪቲ የሚያሳይ። ስለዚህ ሚኒንግፉል ፎርማትስ ብለን የምንጠራቸው የመጀመሪያው ፕሮፊት ኤንድ ሎስ ስቴትመንት ወይም ደግሞ የትርፍና ኪሳራ መግለጫ፣ ይህ ረቨኒው ኤንድ ኤክስፔንስን ትራክ ያደርጋል። ሁለተኛው ባላንስ ሺት ወይም ደግሞ ስቴትመንት ኦፍ ፋይናንሻል ፖዚሽን የሀብትና ዕዳ መጠን መግለጫ አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለውን ያሳያል። ሶስተኛው ካሽ ፍሎ ስቴትመንት የካሽ ሙቭመንቱን የጥሬ ገንዘብ ፍሰቱን እንቅስቃሴውን ፍሮም ኦፕሬቲንግ ኢንቨስቲንግ ኤንድ ፋይናንሲንግ አክቲቪቲ የሚያሳይ ነው ማለት። ስለዚህ አካውንቲንግ የምንለው ይህንን ነው። ሌላው ብራንችስ ኦፍ አካውንቲንግ ነው። አካውንቲንግ ብዙ ብራንችስ ያሉት ሲሆን ዋና ዋናዎቹ ብለን የምንጠራቸው የመጀመሪያው ፋይናንሻል አካውንቲንግ ነው። ሁለተኛው ማኔጀሪያል አካውንቲንግ ነው። ሶስተኛው ታክስ አካውንቲንግ ነው። አራተኛው ኦዲቲንግ ነው። ፋይናንሻል አካውንቲንግ ብለን የምንጠራው ዋና ተግባሩ ለኤክስተርናል ዩዘርስ ፋይናንሻል ስቴትመንት ወይም ደግሞ የሂሳብ መግለጫዎችን ማዘጋጀት ነው። ሁለተኛው ማኔጀሪያል አካውንቲንግ፣ እዚህ ውስጥ ኮስት አካውንቲንግ ብለን የምንጠራውም አለ። ማኔጀሪያል አካውንቲንግ ብለን የምንጠራው ለኢንተርናል ማኔጅመንት ለኢንተርናል ዩዘርስ ፎር ፕላኒንግ ኤንድ ዲሲሽን ሜኪንግ የሚሆኑ የሂሳብ መግለጫዎችን መስጠት። ታክስ አካውንቲንግ የምንለው የግብር ክፍያዎችን ማዘጋጀት፣ መክፈል፣ ፋይል ማድረግ፣
የሂሳብን እንቅስቃሴዎች የግብር ህጎችና መመሪያዎችን የተከተሉ መሆናቸውን ማረጋገጥ ላይ የሚያተኮር ነው። ስለዚህ ታክስ አካውንቲንግ ብለን የምንጠራው ታክስ ሪተርኖችን ማዘጋጀት፣ ታክስ ፔመንቶችን መክፈል፣ ፋይል ማድረግ፣ መሰነድ እነዚህ ነገሮችን ላይ የሚያጠነጥን የአካውንቲንግ ዘርፍ ነው ማለት ነው ታክስ አካውንቲንግ ብለን የምንጠራው። ሌላው ኦዲቲንግ ነው። ኦዲቲንግ የቢዝነሱን የሂሳብ መግለጫ ወይም ደግሞ የምዝገባ ስርዓት ገለልተኛ ሆኖ ኢንዲፔንደንትሊ ትክክለኛነቱን ተአማኒነቱንና የአካውንቲንግ ስታንዳርዶችን ተከትሎ መሰራቱን መመርመር፣ ቸክ ማድረግ፣ ምስክርነት መስጠት ነው። ቸክ ማድረግ፣ ምስክርነት መስጠት። ስለዚህ ብራንች ኦፍ አካውንቲንግ ብለን የምንጠራቸው የመጀመሪያው ፋይናንሻል አካውንቲንግ ነው፣ ሁለተኛው ማኔጀሪያል አካውንቲንግ ነው፣ ሶስተኛው ታክስ አካውንቲንግ፣ አራተኛው ኦዲቲንግ ነው ማለት። ስለዚህ አካውንቲንግ ምን እንደሆነ ካወቅን ኤንድ ብራንች ኦፍ አካውንቲንግ ምን እንደሆነ ካየን አካውንቲንግ ለምንድን ነው ያስፈልገው የሚለውን ደግሞ አካውንቲንግ ያስፈለገበት መሰረታዊ ምክንያት ፋይናንሻል ኢንፎርሜሽን ዩዘርስ ወይም ደግሞ ተጠቃሚዎች ስላሉ እነዚህ ዩዘርስ የምንላቸው ኢንተርናል ዩዘርስ ኤንድ ኤክስተርናል ዩዘርስ ተብለው ይጠራሉ። ኢንተርናል ዩዘርስ የምንላቸው ዊዝን ዘ ኦርጋናይዜሽን ዊዝን የቢዝነስ በድርጅት ውስጥ ያሉ የስራ መሪዎች ማኔጅመንት ቦዲስ ወይም ማኔጅመንት ቲምስ፣ ኦነርስ የቢዝነሱ ባለቤቶች ኢንተርናል ዩዘርስ ተብለው ይጠራሉ። ኤክስተርናል ዩዘርስ ብለን የምንጠራቸው አውት ኦፍ ዘ ቢዝነስ የሆኑ ገቨርንመንት፣ ክሬዲተርስ፣ አበዳሪዎች፣ ኢንቨስተርስ አብረው ከቢዝነሱ ጋር መስራት የሚፈልጉ ሰዎች ማለት። ስለዚህ እነዚህ ዩዘርስ አሉ። ስለዚህ አካውንቲንግ ለእነዚህ ዩዘርስ ፋይናንሻል ኢንፎርሜሽን ፕሮቫይድ ያደርጋል። ስለዚህ የመጀመሪያው የአካውንቲንግ መኖር ያስፈለገበት መሰረታዊ ምክንያት ፕሮቫይድ ፋይናንሻል ኢንፎርሜሽን ቱ ዩዘርስ ፎር ዲሲሽን ሜኪንግ ነው። ለእነዚህ ኢንተርናል ኤንድ ኤክስተርናል ዩዘርስ ዲሲሽን ሜኪንግ የሚያገለግሉ ፋይናንሻል ኢንፎርሜሽኖችን ፕሮቫይድ ያደርጋል አካውንት። የድርጅቱ የስራ መሪዎች ሪሶርስ አሎኬት ለማድረግ የሰው ኃይል ለመመደብ፣ በጀት ለማድረግ፣ ፕላን ለማውጣት፣ የቢዝነሱ ባለቤቶች የቢዝነሳቸውን እንቅስቃሴ ለማቀድ፣ ኦፕሬሽናቸውን ፕላን ለማድረግ ለመወሰን፣ ገቨርንመንት መንግስት የሚሰበስበውን ግብር ለመወሰን፣ ኢንቨስተርስ ሸር ለመግዛት ኢንቨስት ለማድረግ ከመወሰናቸው በፊት የቢዝነሱን ትርፋማነት የቢዝነሱን አዋጭነት ለመገምገም፣ አበዳሪዎች ወይም ደግሞ ሌንደርስ ወይም ክሬዲተርስ ብለን የምንጠራቸው ብድር ከመልቀቃቸው በፊት የሚለቁት ብድር ስለመመለሱ የሪስክ መጠናቸውን ሌቭል ኦፍ ሪስክ መጠናቸውን ገምግመው ውሳኔ ለመወሰን አካውንቲንግ ያስፈልጋል። ሁለተኛው አካውንቲንግ ኢንሹር ሌጋል ኮምፕላያንስ። አካውንቲንግ ቢዝነሱ ወይም ድርጅቱ የመንግስት የግብር አዋጅን ህግና ደንብን ተከትሎ እየሰራ መሆኑን፣ የሂሳብ መዝገብ አያያዝ ስርዓቱ የአካውንቲንግ ስታንዳርዶችን የወስጋፕን ጀነራል አክሴፕትድ አካውንቲንግ ፕሪንሲፕልን እና አይኤፍአርኤስን ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን የተከተሉ መሆናቸውን ያረጋግጣል ማለት። ሶስተኛው ቢውልድ ፋይናንሻል ትራንስፓረንሲ ነው። አካውንቲንግ የግል የቢዝነስ ተቋም የሚሆን የህዝብ ተቋም የሚያገኘውን ትርፍ፣ የሚያወጣውን ወጪ፣ ሀብትና ዕዳ ሪፖርት በማዘጋጀት ለገለልተኛ ኦዲት ክፍት በማድረግ ህዝባዊ አመኔታ እንዲኖር ያስችላል ማለት ነው። ህዝባዊ አመኔታ እንዲኖር ያስችላል። የህዝብ ተቋማቶች ምንላቸው አይታችሁ እንደሆነ ቴሌን ብንወስድ ቴሌ በየሩብ ዓመቱ በየግማሽ ዓመቱ ወይም በየዓመቱ የሚያተርፈውን የትርፍ መጠን የካፒታል መጠኑን ለህዝብ ይፋ ያደርጋል። ህዝባዊ አመኔታ ወይም ደግሞ ፋይናንሻል ትራንስፓረንሲ ለመፍጠር ነው ማለት ነው። አራተኛው የአካውንቲንግ ቤኔፊት ፐርፎርማንስ ሜዠርመንት፣ የቢዝነሱን ፕሮፊታቢሊቲ ገቢና ወጪ ለመተንተን ፋይናንሻል ሄልዙን ለማረጋገጥ አካውንቲንግ ያስፈልጋል። ፐርፎርማንስ ሜዠርመንት ስንል ቢዝነሱ ፕሮፊታብል ነው አይደለም፣ የካሽ ሙቭመንቱ ፖዚቲቭ ነው ኔጌቲቭ ነው የሚለውን ቸክ ለማድረግ ፎር ፐርፎርማንስ ሜዠርመንት አካውንቲንግ ያስፈልጋል። የቢዝነሱን ትርፋማነት ለመገምገም የቢዝነሱ ትርፋማነት ከጊዜ ወደ ጊዜ እየጨመረ ነው እየቀነሰ ነው የሚለውን ቸክ ለማድረግ ቢዝነሱ ከሌሎች ኮምፒታተርስ ከሌሎች ቢዝነስ ኦፕሬተርስ ጋር ሲነጻጸር ጥሩ ትርፍ ነው ያለው አይደለም የሚለውን ቸክ ለማድረግ ፐርፎርማንሱን ሜዠር ለማድረግ አካውንቲንግ ኢንፎርሜሽን አስፈላጊ። አምስተኛው አሲስት ፕላኒንግ ኤንድ በጀቲንግ ነው። አካውንቲንግ ቢዝነስ ፕላኒንግ ኤንድ በጀቲንግን ሰፖርት ያደርጋል። የቢዝነሱን ሀብት ኢፊሸንትሊ አሎኬት ለማድረግ የጥሬ ገንዘብ ፍሰቱን ካሽ ፍሎውን ሞኒተር ለማድረግ ለመቆጣጠር፣ ቢዝነሱን ለማስፋፋትና ተጨማሪ ኢንቨስትመንት ለማከናወን አካውንቲንግ ኢንፎርሜሽን አስፈላጊ። ስለዚህ አካውንቲንግ ያስፈለገበት መሰረታዊ ምክንያት ፋይናንሻል ኢንፎርሜሽን ዩዘርስ ስላሉ ነው ማለት። ስለዚህ አካውንቲንግ ዘ ላንጉዌጅ ኦፍ ዘ ቢዝነስ የሚባለው በዚህ ምክንያት ነው ማለት። አካውንቲንግ ምንድነው? ብራንችስ ኦፍ አካውንቲንግ ምን ናቸው? ሚኒንግፉል ፎርማትስ ኦፍ አካውንቲንግ፣ ዩዘርስ ኦፍ አካውንቲንግ ኢንፎርሜሽን ኤንድ ዋይ አካውንቲንግ የሚለው ይህን ይመስላል። ጥያቄዎች ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። ቱቶሪያሉን ከወደዳችሁት ቻናሉን ሰብስክራይብ፣ ላይክ ኤንድ ሼር ማድረጋችሁን አትርሱ። በሌላ ቱቶሪያል እስክንገናኝ